ተከበራችሁ ውድ የመራዊ ፍኖት ቤተሰቦች እንደምን አላችሁ? በዛሬው ዕለት በደብረገነት ቅዱስ ኡራኤልና በአንቀጸ ምሕረት ቅዱስ ሚካኤል ቤተክርስቲያን በቅዱስ ኡራኤል ጸበል አካባቢ ተገኝተን የችግኝ ተከላ አድርገናል። ይሄ የምታዩቸው በአጠቃላይ ኦርቶዶክሳውያን አንደኛ ከባቢያዊ አየሩን የአየር ንብረቱን ይጠብቃል። በሌላ መልኩ ደግሞ ኢኮኖሚካሊ ጥቅም ሰጭ ነው። ለብዙ አገልግሎት ሀገራችን ለዝክሩ ቢሆን ለቁርባኑ ቢሆን ለክርስትናው ቢሆን ጌሾ ያስፈልጋልና ይሄ አትክልት በዛ መንገድ ነው። ይህንን ያዘጋጁት ደቀ መዛሙርቱ ናቸው። ይህን የምታዩትን ቦታ እንግዲህ ድንጋማ ነው። እንደ ልባቸው የሚበሉ የሚጠጡ አይደሉም። ጥሬ እየቆረጠሙ ቂጣ በዚህ አግባብ ነው አገልግሎት እየሰጡ ያሉት። የኢትዮጵያ ሕዝብ የደቀ መዛሙርቱን አገልግሎት ሊያውቅላቸው ይገባል። ተምሮ ቤተክርስቲያንን ማገልገል ብቻ ሳይሆን እንደዚህ የልማት ስራ ላይም በትልቁ ተሳታፊ በመሆን ረገድ ያላቸው ሚና ቀላል አይደለም። በተለይ በእኛ በደብረገነት ቅዱስ ኡራኤልና አንቀጸ ምሕረት ቅዱስ ሚካኤል አንድነት አብያተ ክርስቲያናት መምህራንም ሳይቀሩ ቦታው ላይ ተገኝተው ልጆቻቸውን እያስተባበሩ ችግኝ ያስተከሉ ይገኛሉ። ይህንንም ቁፋሮ በሚቆፈር ጊዜ ይህንኑ አገልግሎት ሲሰጡ ነበረ። ዛሬ ለየት የሚያደርገው የመንግስት አካላትም ጭምር ተገኝተውበታል። ቀን እንደ ደብረገነት ቀበሌ አጠቃላይ ከቅዱስ ኡራኤልና ቅዱስ ሚካኤል አንቀጸ ምሕረት ሰበካ ጉባኤ በጋራ በመሆን በዚህ በቅዱስ ኡራኤል ጸበል አካባቢ ይህን ተራራማ ቦታ አረንጓዴ ለማድረግ እቅድ ተይዞ ያው የችግኝ ተከላ መርሃ ግብር በይፋ አስጀምረናል። ለዚህም ጅማሮ መልካም አስተዋጽኦ ያደረጉ ብዙ ማህበረሰብ ክፍሎች ይኸው እንደምታየው በተራራው ላይ የችግኝ ተከላ እያካሄዱ ነው ያሉት። አብዛኛው የሚተከሉት ችግኞች ደግሞ ዝም ብሎ ዛፎች ሳይሆኑ ምርትና ምርታማነትን ማሳደግ የሚችሉ እንደ ጌሾ፣ ጽድ፣ አረንጓዴ ወደፊት የካርበን ልቀትን ለመቀነስ የሚያገለግሉ እንደ ጽድ እንዲሁም ደግሞ የሚያማምሩ የውበት ችግኞች ናቸው እየተተከሉ ያሉት። እቺ ቤተ ክርስቲያን እንግዲህ እስካሁን እንደሚታወቀው ስለ ደን ሀብት መንግስትም ሆነ ማናቸው ከመነገሩ አስቀድሞ ትላልቅ ዛፎች የሚገኙት በቤተ ክርስቲያን ነው። ሁሉን ነገር ጠብቃ ያቆየች ነች። በጽፈቱም በልማቱም ግንባር ቀደም መሆኗ ዓለም ያወቀው ነው። የአደባባይ ምስጢር ነው። አሁንም ቢሆን ያን ለማስቀጠል ልጆቿ ይሄው ይሄን ያህል ማንም ሳያስገድዳቸው የቤተ ክርስቲያናቸው ፍቅር ይዟቸው ደቀ መዛሙርቱም የመናኑም ተቀላቅለው ይሄን የመሰለ ልማት እያለሙ ይገኛሉ። እኛም የቤተ ክርስቲያን አካል እንደመሆናችን በዚሁ ቤተ ክርስቲያን ተገኝተን ልጆቻችንን እያስተባበርን እንገኛለንና ይህ አካባቢ ቤተ ክርስቲያን ከዛሬ 5 ዓመት በፊት እንደሚታወቀው ምንም የሌለበት ምድረ በዳ ነበር። እግዚአብሔር ጊዜ ገቢለ እግዚአብሔር ስራውን የሚሰራበት ጊዜ ያለው እንደሚል ሁሉ ጸበሉን ደቀ መዛሙርቱ ፈልፈለው ቅዱስ ሚካኤልን ጸበል መጀመሪያ ወጡት። ከድንጋይ ላይ ተፈልፍሎ ነው የመነጨው። ሁለተኛ ቅዱስ አማኑኤልን እንደዚሁ ከድንጋይ ላይ ነው የመነጨው። ተማሪው ደቀ መዛሙርቱ ቅዱስ ኡራኤል ከፊትም የነበረ ነው። አሁን ደግሞ የቤታችን ጸበል እንደዚሁ ወጥቷል። ልማቱም እንደዚህ እየቀጠለ ነው። ዛሬ ጌሾ እኛ ደብረ ታቦር ዝክር በየዓመቱ ይዘከራል። ጌሾ በትንሽ ነገር አይገኝም። ገበያው በጣም አስቸጋሪ ነበር። ይህንን ችግርና በሀገሪቱ ያለውን ችግር የተወሰነ መልኩ ትንሽ አሻራ ለመጣል ስንል ይህን ጌሾ ባለቃዋችን አስተባባሪ በሰበካ ጉባኤው ረዳትነት በመንግስት ተባባሪነት መንግስትም ወደ ኋላ ሳይል ይህን ሁሉ ጌሾ አትክልት በየዓመቱ እየሰጠን አሁን ልማቱ በጣም እየተስፋፋ ነው ያለው። እግዚአብሔር የተመሰገነ ይሁን። ይሄ ጫካ የነበረ ዝም ብሎ የነበረ የአውሬ መፈንጫ የነበረ ዛሬ የልማት ቦታ ሆኗል። ትላልቅ ገዳማትንና ትላልቅ ቤተ ክርስቲያናት ሲመለከት ዛፍ ጊዜ ጠገብ ዘመን ጠገብ ዛፎች የሚገኙት ከቤተ ክርስቲያን ነው። ይሄ ደግሞ አባቶቻችን ገና ሳይሰብክላቸው ራሳቸው ሰባኪ አልሙ ሳይባሉ ራሳቸው አልሚ መሆናቸውን ውሃ በቀል እየተሸከሙ ነበር የሚያለሙት። ዛሬ እንደዛሬ ቧንቧ ሳይገኝ እንደዛሬ ቧንቧ ሳይስፋፋ በቀል እየተሸከሙ በእንሰራ እየተሸከሙ የራሳቸውን ቤት ሳይሆን ቤተክርስቲያን ነበር የሚያለሙትና ለዚህም ደግሞ ዙሮ ማየት ይቻላል።
በጣም የ100 ዓመት የ200 ዓመት ዛፍ የሚገኘው ቤተክርስቲያን ነውና ያንን ዛሬ ለማስቀጠል እህቶቻችንና ወንድሞቻችን ደቀ መዛሙርቶቻችን በዚህ ቦታ ላይ ይገኛሉ። ቦታው የልማት ቦታ ነው። በዚህ ብቻ አይደለም፣ በላይኛውም የተወሰነ ደቀ መዛሙርት በላይኛውም በኡራኤል ቤተክርስቲያንም እንደዚሁ ለማልማት እየተዘጋጁ ነው እና ይሄንን ከ5000 ዛፍ ጌሾ ብቻ በላይ ዛሬ በዚህ ቦታ እንዲተከል ተደርጓል። ራዕይ ፍኖት ቤተሰቦች እንደምን አላችሁ? በዛሬው ዕለት በደብረገነት ቅዱስ ኡራኤልና በአንቀጸ ምሕረት ቅዱስ ሚካኤል ቤተክርስቲያን በቅዱስ ኡራኤል ጸበል አካባቢ ተገኝተን የችግኝ ተከላ አድርገናል። ይህ የችግኝ ተከላ የደብራችን አስተዳዳሪ እንዲሁም የደብራችን አገልጋይ ካህናት አባቶች፣ ምዕመናን እንዲሁም የአብነት ተማሪዎች ከነመምህራቸው በተገኙበት የችግኝ ተከላ አድርገናል። ሁላችሁም ይህንን ተግባር በየደብራችሁ በየቤተክርስቲያናችሁ እንድትተገብሩ ስንል ጥሪያችንን እናስተላልፋለን። ራዕይ ፍኖት ሚዲያ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስንል በእግዚአብሔር ስም እንጠይቃለን። ራዕይ ፍኖት ሚዲያ የደብረገነት ቅዱስ ኡራኤልና የአንቀጸ ምሕረት ቅዱስ ሚካኤል አብያተ ክርስቲያናት ሚዲያ ነው። ሁላችሁም ሚዲያውን ሰብስክራይብ እንድታደርጉ በእግዚአብሔር ስም እናሳስባለን። መልካም ቀን።